በአላህ ፍቃድ ዛሬ የምናየው ነጥብ ብዙዎቻችን በቀላሉ ማግኘት የምንችላትን መድኃኒት ግን መድኃኒትነቷን ጥቅሟንም ሳናውቅ በብዙ ችግሮችና በብዙ ህመሞች ውስጥ እያሳለፍን እንገኛለን። ኢንሻአላህ እቺን መድኃኒት በአላህ ፍቃድ እንመለከታታለን። እቺን መድኃኒት አነስ ረዲየላሁ ተዓላ ዐንሁ ባስተላለፉልን ሐዲስ ውስጥ ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ኢነ አፍደለ ማ ተዳወይቱም ቢሂ ልሒጃመተ ወልቁስጡል ሒንድ እኔ አሉ ረሱሉ ሰለላሁ ዐለይሂ ወሰለም በህክምና መንገድ በመድኃኒትነት በተኛችሁበት እግራችሁ ጡንቻ ተኮማትሮ ከፍተኛ የህመም ስሜት ተሰምቷችሁ ያውቃል? ይሄን ህመም የኖክቱራል ሌግ ክራምፕ እንለዋለን። አብዛኛዎቹ በተለይ ነፍሰ ጡር ሰዎች ላይ፣ ትልልቅ ሰዎች ላይም ደግሞ ረጅም ሰዓት ቆመው የሚውሉ ሰዎች ላይ የሚከሰት ህመም ነው። ለነዚህ አንዳንድ መፍትሄዎችን ላሳያችሁ። በተለይ ረጅም ሰዓት ቆማችሁ የምትውሉ ሰዎች ይቺን ኤክሰርሳይዝ ሲሰሩ፣ በተለይ እዚህ አካባቢ የመሸማቀቅ ስሜት የሚሰማችሁ ሰዎች ይቺን ስትሬቺንግ ቢያንስ በቀን 2 ጊዜ 20 እየቆጠራችሁ 5 ሪፒቲሽን ብትሰሩ አንደኛው መፍትሄ ነው። ከዛ በተጨማሪ ግን በቂ ፈሳሽ መውሰድ፣ የአመጋገብ ስታይላችን ለምሳሌ በቂ ፍሩት፣ አትክልት እንዲቀላቅሎ መመገብ የሰውነታችን ኤሌክትሮላይት እንዲመጣጠን ያደርጋል። ከዛ በተጨማሪ ደግሞ እግራችንን ወደ ታች አድርጎ መተኛት ማለት የእግራችንን ጣት ወደ ታች። ሳይንሳይተስ ያለባችሁ ሰዎች፣ ጉንፋን የያዛችሁ ሰዎች፣ አስማችሁ ተቀስቅሶ አፍንጫችሁ ምናምን የተደፋፈነ ጉሮሯችሁ የተደፋፈነ ሰዎች፣ አጠቃላይ አፍንጫችሁ የተዘጋጋባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ሰላም ዶክተር ረዴት ነኝ። ዛሬ እኔም ቤተሰቤም ፔሸንቶቼም ብዙ ጊዜ አፍንጫችን ሲዘጋጋ ጉሮሯችንን ስንታመም ጉንፋን ሲይዘን ትኩስ ነገር ጠጡ ይባላል አይደለ? እኔ የማዘጋጀውን ትኩስ ነገር ሬሜዲ ላሳያችሁ። ዛሬ እኔ ጉንፋን አሞኛል፣ ስለዚህ ትኩስ ነገር ልጠጣ ነው። አብረን እናዘጋጃለን ማለት ነው። ኪችን ውስጥ ነን። ማይክሮፎኔ ዘግቷል። ጮክ ብዬ ነው የማወራው። ኢንግሪዲየንቶቼን ላሳያችሁ። ቁንዶ በርበሬ። ኧረ ወይኔ! እንዴ እማዬ ሌባ ቤት ውስጥ! እዚህ ቤት ውስጥ? አዎ እዚህ ቤት ውስጥ። ይኸው። ወይኔ ማማ ዝናሽ ተንቃለሁ። ሄይ ምን እያረክ ነው? እያየሽ አይደል? ልሰርቅ ነዋ። አፉን ሞልቶ ልሰርቅ ነው። ታዲያ እኛ ለምን ነፃ ዴሊቨሪ ቤት ድረስ አናመጣልህም ነበር? ምን አስለፋ እዚህ ድረስ የኔ ጀግና? ሴትዮ ከመንገሬ ዞር በይ፣ አንስቼ እንዳላፈርጥሽ። እኔን አንስተህ ልታፈርጠኝ? ልጄ የምፈራ መስሎት እኮ ነው። እኔን ግን ታገኛለህ? ኧረ እኔ አላቅሽም።